ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ጥበብ ሚዲያ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። የዕለቱን መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ቤቱን ላይክ፣ ሰብስክራይብ በማድረግ ያበረታቱን። ኢትዮጵያና ላይቤሪያ ወታደራዊ ኢንዱስትሪና የቴክኖሎጂ ትብብራቸውን ለማሳደግ ተስማሙ። የአሜሪካ የባህር ላይ እገዳ ኢራንን በቀን $150 ሚሊዮን ያሳጣታል ተባለም። ኢራን 5 የአረብ ሀገራት ካሳ እንዲከፍሏት ጠየቀች። በዋሽንግተን እስራኤልና ሊባኖስ ከ30 ዓመታት በኋላ ፊት ለፊት ተቀመጡ። ተመልካቾች አሁን ዜናው በዝርዝር እናደርሳችኋለን። አብራችሁ ስትቆዩ ያለምንም እንደማይኖር ቃል ነው። የኢፌዴሪ መከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ በዛሬው ዕለት የላይቤሪያ ሪፐብሊክ መከላከያ ሚኒስትር ጄኔራል ጄናርዲን ጃኔት ጆርጅን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ማሸጋገር በሚቻልባቸው ስትራቴጂካዊ ጉዳዮች ላይም የሁለትዮሽ ውይይት አካሂዷል። ላይቤሪያ ከኢትዮጵያ መከላከያ ሰራዊት ሰፊ ልምድ የመቅሰም ከፍተኛ ፍላጎት እንዳላት የገለጹት ሚኒስትሯ በተለይም በስልጣንና በቴክኒክ ዘርፎች የሁለቱን ሀገራት ወታደራዊ ትብብር ይበልጥ ለማሳደግ እንደሚሰሩ አስታውቋል። የሚኒስትሮቹ የሁለትዮሽ ውይይት የላይቤሪያ ሪፐብሊክ ፕሬዝዳንት ክቡር ጆሴፍ ኒውማ ቦአካይ በኢትዮጵያ የሚያደርጉት ይፋዊ የስራ ጉብኝት አካል ነው። ዘገባው የመከላከያ ኦንላይን ሚዲያ ነው። የአሜሪካ የባህር ላይ እገዳ ኢራንን በቀን $120 ሚሊዮን ያሳጣታል ተባለም። አሜሪካ በኢራን የወደብ መውጫዎች ላይ የጣለችው አዲስ የባህር ላይ እገዳ ቴህራንን በቀኝ ታገኝ የነበረው $150 ሚሊዮን የነዳጅ ገቢ እንደሚያቋርጥባት ተነገረ። ባለፉት 40 ቀናት ውስጥ ኢራን ከነዳጅ ሽያጭ $9 ቢሊዮን ገቢ ማግኘት የቻለች ቢሆንም ሰኞ ዕለት የተጀመረው ይህ እገዳ ኢራን ጦርነቷን የምትገፋበትንና ማዕቀብ ያላሸጋውን ኢኮኖሚዋን የምታንቀሳቀስበት የገንዘብ ምንጭ በእጅጉ ይዘጋባታል። በኢስላማባድ የተጀመረው የሰላም ንግግር መክሸፉን ተከትሎ በፕሬዝዳንት ዶናልድ ትራምፕ የታወጀው ይህ እርምጃ ማንኛውም ወደ ኢራን ወደቦች የሚገባም ሆነ የሚወጣ መርከብ ላይ ያነጣጠረ ነው። በአሁኑ ወቅት 190 ሚሊዮን በርሜል የሚጠጋ የኢራን ድፍድፍ ነዳጅ በባህር ላይ የሚገኝ ሲሆን ወደ $15 ቢሊዮን የሚጠጋ የዘገየ ገቢ ይወክላል። ምንም እንኳን እገዳው ቢጣልም ቀደም ብለው የተላኩት ነዳጆች ክፍያ ለሳምንታት ሊቀጥል ስለሚችል ኢራን ለጥቂት ወራት ልትቆይ እንደምትችል የዘርፉን ተንታኞች ይናገራሉ። ሆኖም የኢራን የሀገር ውስጥ የነዳጅ ምርት በጦርነት ምክንያት ከ15 እስከ 20 በመቀነሱና የየብስና የባህር የንግድ መስመሮች በመዘጋታቸው ይህ አዲስ እገዳ በቴህራን ላይ የሚፈጥረው ጫና እጅግ ከፍተኛ እንደሚሆን ይጠበቃል። በሌላ በኩል የአሜሪካው ውሳኔ የዓለም አቀፍ የነዳጅ ዋጋን እንዲያሻቅብ ያደረገ ሲሆን ብሬንት ድፍድፍ ነዳጅ ከጦርነቱ መጀመሪያ ወዲህ ለመጀመሪያ ጊዜ በበርሜል $100 በላይ ሆኖ ተመዝግቧል። ዋሽንግተን ለህንድ ሰጥታው የነበረው የ30 ቀናት የነዳጅ ግዢ ፍቃድ በቅርቡ የሚያበቃ ሲሆን የመታደስ ዕድሉ አነስተኛ መሆኑ ታውቋል። የእገዳ ውጤታማነትና ዘላቂነት የሚወሰነው አሜሪካ እስከ ምን ድረስ ማስቀጠል ትችላለች በሚለው ላይ ሲሆን ትራምፕ በመጪው ግንቦት ወር ከቻይናው ፕሬዚዳንት ዢ ጂንፒንግ ጋር በጄኔቫ የሚያደርጉት ስብሰባ ለዚህ ግጭት ፖለቲካዊ መፍትሄ ሊያመጣ እንደሚችል ተገምቷል። ኢራን 5 የአረብ ሀገራት ካሳ እንዲከፍሏት ጠየቀች። የኢራን የተባበሩት መንግስታት ድርጅት አምባሳደር ባወጡት መግለጫ ባህሬን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትና ዮርዳኖስ በኢራን ላይ እየተካሄደ ባለው ጦርነት ተሳትፎ አድርገዋል ሲሉ ከሰዋል። አምባሳደሩ እነዚህ ሀገራት በኢራን ላይ ለደረሰው ጉዳት ተመጣጣኝ ካሳ እንዲከፍሉ በይፋ ጠይቋል። ይህ ጥያቄ በመካከለኛው ምስራቅ ለረጅም ጊዜ የቆየውን ዲፕሎማሲያዊ ውጥረት ወደ አዲስ ምዕራፍ ያሸጋገረ ሲሆን የቴህራን አቋም በቀጠናው ሀገራት መካከል ከፍተኛ ቅሬታን ሊቀሰቅስ እንደሚችል ተገምቷል። ኢራን እነዚህን 5 ሀገራት ለምን እንደከሰሰች ዝርዝር መረጃ ባይሰጥም በቅርብ ጊዜ በተከሰቱ ወታደራዊ ግጭቶች ወቅት ሀገራቱ ለአሜሪካ ወይም ለእስራኤል የሰጡት የአየር ክልል ወይም ወታደራዊ ድጋፍ ለክሱ ምክንያት ሊሆን እንደሚችል ተንታኞች ይገምታሉ። ይህ የካሳ ጥያቄ ለቀጠናው ሰላም ለማምጣት የሚደረገውን ጥረት ሊያደናቀፍ እንደሚችል ስጋት የፈጠረ ሲሆን ተከሳሽ ሀገራቱ ለኢራን ጥያቄ እስካሁን የሰጡት ይፋዊ ምላሽ የለም። ታሪካዊ ስምምነት በዋሽንግተን እስራኤልና ሊባኖስ ከ30 ዓመታት በኋላ ፊት ለፊት ተቀመጡ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ በእስራኤልና በሊባኖስ አምባሳደሮች መካከል የሚደረገውን ታሪካዊ ስብሰባ በሊቀመንበርነት ይመራሉ።
የጣሊያኗ ጠቅላይ ሚኒስትር ከእስራኤል ጋር የነበረውን የመከላከያ ስምምነት አቋረጡ። የእስራኤል ጦር በሊባኖስ ላይ የሚፈጸመውን ጥቃት እንዲያቆም የቀረበለትን ጥሪ ውድቅ ማድረጉን ተከትሎ የጣሊያን መንግስት ከእስራኤል ጋር የነበረውን የመከላከያ ትብብር ስምምነት ማገዱን አስታውቋል። ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደገለጹት አሁን ባለው አስከፊ ሁኔታ ምክንያት በየጊዜው የሚታደሰው የሁለቱ ሀገራት የመከላከያ ስምምነት እንዲቋረጥ ተወስኗል። ይህ ውሳኔ ጣሊያን ከእስራኤል ጋር ያላትን ወታደራዊ ግንኙነት በይፋ እንደምትቀንስ የሚያሳይ ትልቅ እርምጃ ተደርጎ ተወስዷል። ሜሎኒ ቀደም ሲልም በ2024 እስራኤል በጋዛ ላይ በፈጸመችው ጥቃት ምክንያት ማንኛውም አይነት የጦር መሳሪያ ሽያጭ እንዲቆም ትዕዛዝ ማሳለፋቸው ይታወሳል። አሁን የተላለፈው ውሳኔ በሊባኖስ በኩል ያለውን ውጥረት ተከትሎ የመጣ ሲሆን ጣሊያን በወቅታዊ የጦርነት ሁኔታዎች ላይ ያላትን ተቃውሞ በግልጽ ያሳየችበት ሆኗል። ተመልካቾች ከኢትዮ ጥበብ ሚዲያ ለሰዓቱ ያዝናቸው ዜናዎች እስካሁኑ ነበር። ነገ በአዲስ መረጃዎች እስክንገናኝ ጤና ይስጥልን።